ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የምሰራቸውን ስራዎች የማደርጋቸውን እርዳታዎች በሙሉ የማደርገው ሰዎች እንዲወዱኝ ኦር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ፣ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች አካውንቴን ሪፖርት እንዲያደርጉ አካውንቴ እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 አመት ከ4 ወር ሉዝ አድርጌያለሁ። ሁሉን ነገር ማጣት ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው የምወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፕሊክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ በደንብ ኮፕሊክ አድርጉት። ፋሚሊ እወዳችኋለሁ። አመሰግናለሁ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። ትላንትና አዶናይ የዘማሪ ገብረ ዮሐንስ ገብረ ጻድቅን ቻሌንጅ እናስጀምር መኪና ከነሹፌሩ የሚል ነገር ቻሌንጅ ለማስጀመር እንቅስቃሴ ጀመረ። ይሄ ልጅ አዶናይ በነገራችን ላይ ማለት ነው የኢትዮጵያን ሕዝብ ቻሌንጅ እያደረገ ነው። ምን አይነት የተሳሳተ መንገድ ላይ እንዳለን እንደ ሕዝብ ማለት ነው እንደ ሕዝብ ጀግኖችን መፍጠር እንዳቃተን ምልክት ሆኖ እያሳየ ነው። ዘማሪ ገብረ ዮሐንስ ገብረ ጻድቅ በነገራችን ላይ ኦርቶዶክስ ቤተክርስቲያን ዘማሪ፣ ኦርቶዶክስ ቤተክርስቲያን በነገራችን ላይ ተከታዩዋ ከ50 እስከ 70 ሚሊዮን እንዲሁ ይገመታል። ይሄን ያህል ትልቅ ምናልባት እኮ ይሄ የህዝብ ብዛት የተለያዩ አፍሪካ ሀገሮች ብንሄድ እኮ 10 አፍሪካ ሀገር መሆን ይችላል። ይሄን ያህል ህዝብ ያለው እምነት ዘማሪ፣ ይሄ ዘማሪ መኪና የለውም። አስቡት እንደው ዝም ብዬ በለውሳ ዝም ብዬ ስጠይቅ ጎግል ላይ ሰርች ሳደርግ ከ150 ያላነሰ መዝሙር ሰርቷል። አብዛኞቹ መዝሙሮች በሚባሉ ደረጃ በሁሉም ቤት ተሰሚነት አላቸው፣ ይደመጣሉ። ይሄንን የሚያክል ተጽዕኖ የሚፈጥር ዘማሪ በእግሩ ነው የሚሄደው፣ ላውም አይነ ስውር ነው። ይሄን ቤትም የለው ይሆናል። አስቡ ምን አይነት ሰዎችን እያነገስ ምን አይነት ሰዎችን ቀብረን እንደምንኖር ተመልከቱ። እርግጠኛ ነኝ ይሄ ልጅ የሚሰራቸው መዝሙሮች አይደለም በኦርቶዶክሶች ብቻ አይደለም በሌሎች እምነቶች ባሉ ሰዎችም ሊሰሙ የሚችሉ ይሄንን የሚያክል ትልቅ ሰው ይሄንን የሚያክል ጀግና በእግሩ እንዲሄድ አድርገን እነማንን መኪና ውስጥ እንዳስገባን እንመልከት። ራሳችንን ታዘብ። ተምሬ
የሚሰሩ ሰዎችን እንሰርቃቸዋለን፣ ለማይሰሩት እንሰጣለን። ይህን ልጅ እኮ ካሴቱን መግዛት ብንችል፣ ሲዲዎቹን መግዛት ብንችል ዛሬ የሚኖረውን ኑሮ አይኖርም። ዩቲዩብ ላይ ሄጄ ያየሁት ያለውን ተከታይ ብዛት የእሱን ፔጅ ማለት ነው 49,000 150 መዝሙሮችን የዘመረ ሰው ዝም ብሎ ራንደም ነው። በነገራችን ላይ ከዚህ የበለጠ ሊሆን ይችላል። እና የተለያየ አገልግሎት ላይ መገኘት የሚችል ሰው እድሜ ልኩን ለዚህ ለሃይማኖቱ ዲቮት ያደረገ ሰው እኛም አንከተል። ግን አንዲት ሴት ማለት ነው ሰው እርቃኗን ወጥታ እንዲህ ስለደነሰች እሷን እንከተላለን። በሚሊዮን ሰዎች ይከተላል። እርስ በርስ የተሰዳደቡ ሰዎች ማለት ነው ትዳራቸውን በ6 ወር ውስጥ ፈተው የመጡ ሰዎችን የሆነ ኮንስፓይረሲ ቲዮሪ ስላለ በአንድ ግር ብለን 300,000 400,000 ምን ነካል? ከዚህ እንማር። ለማንኛውም አዶናይ ይዘው የመጣው ቻሌንጅ እንደ ህዝብ ማለት ነው እንድንነቃ ነው። አሁን ታንኪዩ ለዚህ ነው በነገራችን ላይ ይሄን ልጅ የማየው ሂል እንድናደርገው እንደ ማህበረሰብ ሂል እንድናደርግ የሆነ ፖይንት ነው እያሳየን ያለው። ዛሬ ለዘማሪ ገብረ ዮሐንስ የተደረገውን ነገር አይደለም ማየት ያለባቸው፣ ሊደረግ የታሰበውን ነገር ማድረግ አይደለም ያስባቸው። እንዴ አጠገቤ ያሉ ሌጀንዶች እንዴት እየኖሩ ነው? ለምንድን ነው እንዲህ አይነት ኑሮ ለነሱ የሚገባው? ለጸሐፊዎች፣ ለደራሲዎች፣ ለኢንጂነሮች፣ ለዶክተሮች ትልልቅ የሆኑ ስራዎችን ለሚሰሩ ሰዎች ለምንድን ነው ባሉ ማንስተው? አንድ እኮ ማለት ነው ጂኒየስ የሆነ ኢንጂነር የሆነ ቢሮ ውስጥ ብትገቡ ሁሉንም ቢት የሚያደርገው ማለት ነው ስራ አጥ ነው። እሱን በጥቅል ብሎ ምናምን ነገር ተገፍቶ ነው ማለት አሳፋሪ። አንድ ሌባ ደግሞ ማለት ነው አጭበርባሪ በቃ በስልጣን ላይ ስልጣን እየተከመረለት አናት ላይ ወጥቶ ይዘውራል። እሱ የፈጠራት ሀገር ነች ኢትዮጵያ የምትለው ማለት ነው። ቢያንስ በዚህ በብልጽግናው ዘመን ውስጥ ይሄ ነገር ለአንዴ ለመጨረሻ ጊዜ መሰበር አለበት። ሰዎች በስራቸው ልክ ተመዝነው የሚገባቸውን ኑሮ መኖር አለባቸው። ሌቦች፣ አጭበርባሪዎች ማለት ነው ከእንግዲህ በኋላ ይብቃችሁ ሊባሉ ይገባል ባይ እኔ ያንታየኝ። አመሰግናለሁ። ሰላም እንዴት ናችሁ? በጣም ነው ደስ ያለኝ። በጣም እግዚአብሔርን እንደዛ ደስ ብሎኝ አያውቅም። ለምን አትሉኝም? ለምን በሉኛ። ለምን ብላችሁ ጠይቁ። መድኃኒዓለም ዘማሪ ገብረ ዮሐንስ በጣም ነው በቃ እኔ እንጃ። እግዚአብሔርን ላንተ ደስ አለኝ በጣም በሚገርማችሁ ሁኔታ። አሁን እኔ እንደው ምናልባት 20 ቀን ምናምን በዚህ በ20 ቀን ውስጥ እዚህ ካናዳ የሚኖር አንድ ጓደኛ ነበረኝና እያዳመጠን እየሄድኩኝ እንዴ ቢኒ ጓደኛዬ እኮ ነው ምናምን አለኝ። ፈሴ በጣም ነው ደስ የሚለው የሱም መዝሙር በማዳመጥ ምናምን ስለው ቆይ አሁን ልደውልልህ አለኝ። አብረን እየሄድን ደውሎ አገናኘኝ። በቃ ደስታዬን ነገርኩት። ስላገኘሁት በጣም ደስ አለኝ እና የሚሰማኝን ስሜት ያንተን የሱን መዝሙር ሳዳምጥ ምን አይነት ስሜት እንደሚሰማኝ ነገርኩት። በጣም ነው ደስ ያለኝ ብሎኝ የነበረው የዛኔ እግዚአብሔር። አሁን ደግሞ ዛሬ ያው አዶኒ እኔ አሁን ያየሁት በጣም በሚገርም ሁኔታ አሁን ገና ያየሁት እግዚአብሔር ቻሌንጅ እንዴ አዶኒ በቃ ቃላት የለኝም። እግዚአብሔር አንተ መልካም ልጅ በርታ፣ እንወድሃለን። በጣም ነው የምንወደህ፣ ከጎንህ ነን በማንኛውም ሰዓት። በርታለን ወንድማችን ዘማሪ ገብሬ። እግዚአብሔር ካንተ ጋር ይሁን። በጣም ደስ ብሎኛል። ይሄንን ቻሌንጅ እንዴ በደስታ ከደስታ በላይ ቢኖር ያንን ገልጬ ነው የምቀላቀለው። በጣም ነው ደስ ብሎኛል። እግዚአብሔር ያክብርልኝ። ገባና ላወቀው ይቺ ኮሜዲያው እናት እንዴት ጩጫ አርቲስት ተነስተሽ ያራናል እንዴት ነው ወጣቂ እዮማናት እንዴት አዎ ከባድ ሰው ያራዳል ጅማይት ሰላም ነኝ አባት ጅማይት አይለኛ ሰው እኛ ቤት መምጣት አለባት፣ መታወቅ አለባት። በጣም ፎሎ ያስፈልጋታል። እንመጣለን እንዴ 925,000 ቁጭ ብለሻል? አዎ እንዴ ሄዳ
አዶና 5 ሚሊዮን ሲገባ እንዴት ያልገባ የሚገርም እኮ ነው። ወጣላና ወጥ መጋበዛታ ታው ማን እንደ ወጣት ሌጀንድ እድሜ ስንት ነው? ይኸው አሁን መጋቢት ላይ 24 ይይዛለሁ። ገና 24? የሰፈር ነው የተወለድሽው? አዲስ አበባ ካሳንችስ። ካሳንችስ ምኑ ጋር? ካሳንችድ መስጊዱ አለ። ወልድ መሐመድ መስጊድ እዛ ሰፈር እዛው መስጊዱ ጋር። ያራዳል በሃይማኖትሽ ሙስሊም ነሽ? አረ ኦርቶዶክስ ነኝ። ኦርቶዶክስ ነው? ኦርቶዶክስ ነኝ። ልብ ሙሉልኝ። ባዲ 170 ፖይንት ጋይስ አንበሳ ወርዱ ለኔ አንበሳ ከታች 170 ፖይንት ጋይስ እኛ ጋር 170 ሄሉ ጋር ምን ይጋም